የሶሻል ሚዲያ ቪዲዮዎችን አለማየት እስኪያቅታችሁ ድረስ ሱስ ውስጥ ገብታችኋል? በዚህ ምክንያት ደግሞ ህይወታችሁ አሰልቺ ሆኖባችኋል? አዎ ከሆነ መልሳችሁ ከዚህ መውጫ አንድ ተራ የሚመስል ግን በእርግጠኝነት የሚሰራ ዘዴ ልንገራችሁ። በማይጠቅሙን ቪዲዮዎች የምናቃጥለውን ጊዜ የሚያስቀርልን በአላህ ሱብሃነሁ ወተዓላ ፍቃድ ምርጥ መላ ጠቁማችኋለሁ። እስከ መጨረሻ በሶብር ተከታተሉኝ። አሁን እኔ ሐራም ነው ወይም ሐላል ነው ልላችሁ አይደለም። አብዛኛው ሙስሊም መልሱን ያውቀዋል። አላህ ቀጥተኛውን መንገድ ይምራን። ውድ እህት ወንድሞቼ፣ በመጀመሪያ አንድ ጥያቄ ልጠይቃችሁ። አሁን ባላችሁበት ሁኔታና ተግባራችሁ ደስተኛ ናችሁ? ማለቴ በየቀኑ የምትተገብሯቸው ድርጊቶች እናንተን ደስተኛ እያረጋችሁ ነው ወይስ ካረጋችኋቸው በኋላ የጸጸት ስሜት እንዲሰማችሁ የሚያረጉ ናቸው? መልሱን ለእናንተ ትቼዋለሁ። ከሶሻል ሚዲያ ቪዲዮዎች አንዱን እንውሰድና ሰዎች የራሳቸውን ህይወት የሚያሳዩበት ቪዲዮዎች እና ፕራንክ በሚል የሚሰሩ አብዛኛው ውሸትና ማስመሰል የሆኑ ቪዲዮዎች ብዙ ሙስሊሞች ተጠምደዋል። ከመጠመድም አልፎ የሰዎች አኗኗሪ ሆነን የራሳችን ኑሮ ረስተነዋል። ምክንያቱ ደግሞ ምናልባት ወይም ተስፋ ቆርጣችኋል፣ የኔ ነገር ከዚህ በኋላ ዋጋ የለውም፣ ለራሴ ጊዜ ብሰጥ ባልሰጥ፣ ጊዜ ቢባክን ባይባክን ምንም ህይወት አይቀየርም፣ አልፎብኛል እያላችሁ ነው። እዚህ ላይ ራሳችሁን ጠይቁ። ቪዲዮዎችን ስናይ የጨነቀንን ነገር በሙሉ ያስረሳን ይመስለናል። ግን ያን ቪዲዮ አይተን ስንጨርስና ወደ ራሳችን ህይወት ስንመለስ ለዛኔ ዋናው ችግር ይጀምራል። ማንነታችን ያስጠላናል። ቪዲዮ ላይ የምናያቸው ሰዎች መሆን እንመኛለን። ከመመኘትም አልፈን ራሳችንን እንጠላዋለን። አላህ ለነሱ ያዳላና እኛን ግን የረሳን እድለቢስ እንደሆንን ይሰማናል። ከምንም በላይ ደግሞ ከዲናችን ያስወጣናል። ሐራም እንድንላመድ ያረገናል። አላህ ሱብሃነሁ ወተዓላ የሰጠንን ነገር ከማመስገን ይልቅ የጎደለንን ብቻ እንድናይ ያረገናል። አይናችን ስለሚያይ ስልካችንን ስክሮል የምናረግበት እጆች ስላሉን ቪዲዮዎች የምንሰማበት ጤነኛ ጆሮም ስላለን ወላሂ እነዚህ ነገሮች ስላሉን ነው ቀላል የመሰሉን። ያጡት ሰዎች ናቸው ጥቅሙ የሚገባቸው። ሙሉ አፍያ ላይኖረን ይችላል። ዛሬ አሞን የሆነ ነገር ወይ አላህ ሰበብ አድርጎልን መድኃኒት ወስደን ሊሻለን ይችላል። ግን እያንዳንዱ ትላልቅ ሆስፒታል ገብታችሁ ብታዩ ካንሰር ታማሚዎች፣ የተለያየ ኩላሊት ታማሚዎች በቃ የማያቋርጥ እስኪሞቱ ድረስ የሚሰቃዩበት አይነት ህመም ይዟቸው አላህን የሚያመሰግኑ እጅግ በጣም አሉ። ግን እኛ ከምንም በላይ አላህን ረስተነዋል። ምናየው ሶሻል ሚዲያ ላይ የምናያቸውን ሰዎች ብልጭልጭ ነገር ብቻ በማየት እነሱ የተመቻቸው እኛ በእነሱ ቦታ ባለመሆናችን እንደ እድለቢስነት እየቆጠርን ያለናለን። በነገራችን ላይ ሶሻል ሚዲያ ላይ የምናያቸው እንደዚህ ወጣ ብለው የአላህን መንገድ ጥሰው አላደል ሐራም እንደሆነ እያወቁ የሚተገብሩት ያውቁታል እኮ። ምናልባት በቪዲዮ በምናያቸው ሰዓት ደስተኛ ይሆኑ ዱንያ የተሳካላቸው ምናምን ይመስለናል። ከቅርብ ሆናችሁ ብታያቸው በህይወታቸው ደስተኛ አይደሉም። አላህን እያመጹ እንደሆነ ይገባቸዋል። በዛም ደግሞ ጸጸት ውስጥ ናቸው። በዚህ በኩል ደግሞ ዝና አለ። ያው እኛው ነን እነሱ የምናከብራቸው። የሆነ በዚህ በኩል ዝና አለ። ዝናውንም ማጣት አይፈልጉም፣ አላህንም ማጣት አይፈልጉም። በመሃል ደግሞ አላህ ይቅር ይለኛል ዛሬ ላይ የምሰራውን ብለው በዛ ነው የሚኖሩት እንጂ እንደዚህ እንደምናያቸው ደስተኛ ሆነው እየኖሩ እንዳይመስላችሁ። እዚህ ጋር ነው አያቸው እየተሳሳተን ያለ ነው። እነሱን ራሱ በቅርብ ሆናችሁ ብትጠይቋቸው በህይወታቸው ደስተኛ አይደሉም። ምናልባት አላህ ይህንን ነገር ስላልሰጠን ዱንያን፣ ዝናን፣ ገንዘብን ስላልሰጠን ብቻ አላህን እያመጽን ያለን። ወላሂ አፍያችን ከምንም በላይ ነው። ሁሉ ነገር ይደርሳል አላህን ይዘን ሁሉ ነገር። አረብ ሀገር እየደከምሽ ያለሽ እህቴ፣ ለረጅም ዓመት ደክመሽ እስካሁን ድረስ ከምንም ቤተሰብን በማገዝ ለራስሽ ምንም አይነት ነገር ሳይኖርሽ ያለሽ እህት፣ ወላሂ ጤናም ስላለሽ ዛሬ አሞሽ ነገ ከተሻለሽ አልሐምዱሊላህ ማለት ነው። ሆስፒታል ገብተን ብናያቸው በጣም ከባድ ሁኔታ ላይ ያሉ ሰዎች አሉ። ወላሂ ያን ነገር ስናጣው ነው እኛም ይገባል። እስቲ እነዚህ ነገሮች ብናጣቸው ብለን እናስብና አሁን ባለን ነገር አልሐምዱሊላህ እንበል እስቲ።
ኮሜንት ላይ ጻፉ። የማይጠቅሙን ቪዲዮዎች በማየት የምናጠፋውን ሰዓት ለዓላማችን ለምን አንጠቀምበትም? መልሳችሁ እኛ ይሄ መቼ ጠፋን ሞራሉንና አቋሙን ያጣነው ከሆነ መልሳችሁ አታስቡ። አሁን ያን ተስተካከላላችሁ በአላህ ፍቃድ። አንድ ነገር ልንገራችሁ። በመጀመሪያ ጎደለን የምትሉትን ነገሮች ዘርዝሩ። እዚህ ላይ ሳብራራላችሁ አለ አይደለ? ሰዎች ሲጠይቁን ለምሳሌ ዕውቀት ሊሆን ይችላል፣ አዲስ ስራ፣ አዲስ ልምድ ይሆናል አይደለ? ራሳችንን አፕዴት የምናደርግባቸው ነገሮች፣ በየጊዜው ራሳችንን ለመቀየር የምንጥራቸው ነገሮች፣ እነሱን ነገር መዘርዘር። ይሄ ነገር ቢኖረኝ ደስ። ለምሳሌ አዲስ ቋንቋ ባግ፣ አሁን ዲናዊ ነገሮች ላይ ስንገባ ቁርአን ያላከተምን ልንሆን እንችላለን። ቁርአን በናከትም ብለን ስናስብ ዲናችን ላይ ብዙ የሚጎሉን ዕውቀቶች እኮ አሉ። ለምሳሌ ቁርአን ያከተምንም ብንሆን በተጅዊድ መቅራት፣ ከዛም አልፈን ወደ ሂፍዝ መግባት። ለነዚህ ትርፍ ጊዜ ኖሮና አሁን ወደ ቪዲዮዎች በማይረቡ ነገሮች ጊዜያዊ ደስታ ብለን ዲናችንን እናጣለን፣ የራሳችንን ህይወት እያበላሽን እንሄዳለን። ሌላው ደግሞ አረብ ሀገር ላላችሁ እህቶች መቼስ እስከ መጨረሻው እዛ ለመኖር አይደለም እቅዳችሁ አይደለ? እዛ ትሰራላችሁ። እሺ አብዛኞቹ ምክንያታቸው በቃ ከስራ በኋላ ራሴን ባዝናና ምን አለበት የሚል፣ ዘላለምሽን በዛ ስራ አይደለም የምትቆዩ አይደለ? ነገ ላይ ያን ስራ ብታጪ፣ ያን ስራ ትተሽ በምትመጪ ሰዓት ሁሉ ነገር ግራ ነው የሚገባሽ። ወይ ራሳቸውን አልጠበቁበት ወይ ራሳቸውን አላሳደጉበት። ስለዚህ እዚህ ጋር አንድ ነገር ማለት የምፈልገው አሁን ቪዲዮዎቹን በአንድ ጊዜ ተው አልላችሁም። በአንድ ጊዜ ብትተውት ዋናው ምክሬ ነው፣ ብታረጉት ጥሩ ነው፣ ለእናንተም የተሻለ ነው። ግን አንድ የአእምሯችን የለመደውን ነገር ማቆም ስለሚከብድ ይረብሸናል። ስልካችን በነካካን ቁጥር ስክሮል ማድረግን ቁጥር የምናያቸው ነገሮች እንድናያቸው የሚወሰውሱን ነገሮች ስለሆኑ በመጀመሪያ አይጠቅሙንም ብለን የምናስባቸውን ቪዲዮዎች ሰብስክራይብ ካረግን አንሰብስክራይብ እናድርገው። ከዛ የጎደሉን ነገሮች ለማሟላት ጊዜ እንስጥ። በቀን የሆነ ያህል ሰዓት እንመድብ። ይሄን ያህል ሰዓት ለአንዱ ክፍተቴ፣ ይሄን ያህል ሰዓት ለአንዱ ክፍተቴ እያልን ከዛ በኋላ በዩቲዩብ ብቻ በዚህ ዘመን ትፈልጉትን መማር ትችላላችሁ። ግን ዲሲፕሊን ያስፈልጋል። ማለቴ ሰዎች ትምህርት ቤት ከፍለው ሲማሩ ነው ትኩረት ሰጥተው የሚማሩት። ዩቲዩብ ላይ ሲሆን ግን የራሳችን ተቆጣጣሪ ራሳችን ነን። ያ ደግሞ ከስንት አንዱ ካልሆነ መተግበር አይችልም። ብንጀምረውም እናቋርጠዋለን። ግን ያ እንዳይሆን የኔን ዘዴ ልንገራችሁ። አጠገቤም ያሉትን ሰዎች መክሬ የተጠቀሙበት መንገድ ቀላል ይመስላል፣ ግን በጣም ጠቃሚ ነው። በፊት ላይ ማለት ነው ተጅዊድ መቅራት ፈልግ ነበር፣ ግን ነገሮች ስላልተመቻቹልኝ ቁርአን ቤት ሄጄ መቅራት አልቻልኩም። ከዛ በዩቲዩብ በየቀኑ በትንሹ 30 ደቂቃ ሰጥቼ በዩቲዩብ አከተምኩ በተጅዊድ። ግን በየቀኑ የመደብኩትን ሰዓት ሳላቋርጥ እንድተገብር ያደረገኝ ነገር ምን እንደሆነ ልንገራችሁ። ወላሂ የሚለው ቃል ወላሂ በየቀኑ ቢያንስ 30 ደቂቃ ለተጅዊድ ትምህርቴ እሰጣለሁ ብዬ ምዬ ነው። አንድም ቀን ሳልዘናጋ ጨረስኩት። በፊት የምን ጊዜ ምኞቴ ነበር። እናንተስ ምናልባት ቁርአን እስከዛሬ ስላላከተማችሁ እያፈራችሁ ያላችሁ ትኖራላችሁ። ከኑራንያ ጀምሮ ሙሉ ቁርአን ማክተም ይቻላል በዩቲዩብ። እስቲ ተግብሩትና ጉልበታችሁን ሙሉ። ለሌሎችን ክፍተቶቻችሁ ጊዜ በመስጠት በራሳችን መቀየር የምንችላቸውን ነገሮች በሙሉ ጊዜ ስንስጣቸውና እንቀየር እስቲ። እንዲሁ ምንም ነገር ሳንሞክር ምንም የሚቀየር ነገር የለም አንበል። በዚህ ምክንያት የማይጠቅሙን ቪዲዮዎች ጊዜያችን የምናባክነውን እንድንቀንስ ይረዳናል። አንዴ ተግብሩት እንጂ ማለት ነው ሙሉ ለሙሉ እያስጠላችሁ ይመጣል። በቃ አንድ ነገር ማሰብ ያለባችሁ ነገር ቢኖር ራሳችሁን ነው ማስቀደም ያለባችሁ። ከምንም በላይ ጊዜ መስጠት ያለባችሁ እናንተን ለሚጠቅማችሁ ነገሮች፣ እያንዳንዱ እርምጃዎቻችሁ እኔ ህይወት ላይ ምን ይጠቅመኛል የሚለውን ነው ማየት ያለባችሁ እንጂ ለጊዜያዊ ስሜታችሁ አሁን መደበሪያ ብላችሁ የምታስቧቸው ነገሮች በጥቂቱ በትንሹ 1 ሰዓት በቀን ይወስድብናል። ያ ደግሞ ብዙ ነገር ነው የሚያመጣብን። ከምንም ነገር በላይ ይሄንን መቆም ያለብን ለነዚህ 3 ነገሮች ነው። አንደኛ ከአላህ መንገድ የወጡ እስልምና የማይፈቅዳቸው አይነት መንገዶች እየተከተሉ እኛንም ሐላል እንዲመስለን የሚያደርጉ አይነት ተግባራቶች ስላሉት ነው። ሁለተኛ ራሳችንን እየጎዳን ስለሆነ
በራሳችን ደስተኛ እንዳንሆን የሚያደርጉን ነገሮች ብዙ ነገሮች ስላሉት። ሶስተኛ ደግሞ ራሳችንን የምንቀይርበት ጊዜ ስለሚያስፈልገን አብዛኛው ጊዜያችንን በዚህ እያቃጠልን ስለሆነ ወላሂ አንዴ ወደዚህ መስመር እስክትገቡ ነው እንጂ በጣም ቀላል ነገር ነው። እጅግ በጣም እስከዛሬ ምን ሆኜ ነው ሁላ ሊያስብላችሁ ይችላል። በሐላል ነገር እኮ ብዙ የሚያዝናኑን ነገሮች አሉ። ከዲናችንም ርቀን ከራሳችንም ህይወት ርቀን ራሳችንም ደስተኛ ሳንሆን እንዲሁ የመማረር ኑሮ ይሆንብናል። ያ ለምን ይሆናል? ስለዚህ በዚህ መንገድ ሞክሩትና ለውጡን ታዩታላችሁ ኢንሻአላህ።